ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን በተለያዩ ሰበር መረጃዎች ተመልሰናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። ዛሬ እሁድ ከደቂቃዎች በፊት በተሰማ ሰበር መረጃ አሁን በትግራይ ኃይሎችና በፌዴራል መንግስት መካከል አዲስ የተጀመረ በሚገኘው ውጊያ ሳቢያ አንድ የህወሓት ከፍተኛ አመራር በኢትዮጵያና ኤርትራ ድንበር መሃል ወደ ኤርትራ ሊያመልጥ ሲል በቁጥጥር ስር እንደዋለ ታውቋል። ከላይ በምስሉ ላይ እንደምትመለከቱት ሂልሞራ በሚባል አካባቢ ይህ የህወሓት ከፍተኛ አመራር በቁጥጥር ስር እንደዋለ ታውቋል። መነሻውን ከአዲ ዋዕሮና ከሽራሮ ጀምሮ በማድረግ በከፍተኛ አጃቢዎቹ ጋር በመሆን ከሀገር ለመውጣት በቁጥጥር ስር የዋለው ይህ ከፍተኛ አመራር ማን ነው? በዚህ ቪዲዮ በዚህ የመረጃ ሰዓታችን አጋማሽ ላይ መረጃውን የምታደምጡት ይሆናል። ከዛ በፊትም እንዲሁ ጥብቅ የሆኑ መደመጥ ያለባቸው መረጃዎችን ይዘናል። በተለይም ደግሞ በትግራይ ቆላ ተንቤን የህወሓት የጦር መሳሪያ ማከማቻ ናቸው የተባሉ ቦታዎች ላይ ተደጋጋሚ የድሮን ጥቃት ደርሷል። በዚህ ምን ያህል ጉዳት አስተናገዱ የሚለውን በተመለከተ የወጣውን መረጃ በዝርዝር የምናስደምጣቸው ይሆናል። እንዲሁም ከወልቃይት አስቸኳይ የሆነ መግለጫም ተሰጥቶ ነበረ። እሱም በተመለከተ አጠር ያለ መረጃ እንዲሁም ሌሎች መደመጥ ያለባቸው እናንተ ውድ አድማጮቻችን ይመጥናሉ ብለን ያሰብናቸውን ከመረጃ ምንጮቻችን የተረጋገጡ ዜናዎችን በሚከተሉት 10 ደቂቃዎች ወደ እናንተ እናደርሳለን። ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት እየጋበዝን እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ኦል የምትለዋን ምልክት በመንካት ቤተሰብ እንድትሆኑ በአክብሮት ጋበዝን። በቀጥታም ወደ ዝርዝር መረጃዎቹ እናልፋለን። በቁጥጥር ስር ወደ ዋለው የህወሓት ከፍተኛ አመራር ማንነትና እንዴት በቁጥጥር ስር ሊውል ቻለ ወደ ኤርትራ ሊገባ ሲል የሚለውን መረጃ ከማድረሳችን በፊት ወደ አንድ ዝርዝር መረጃ እናልፋለን። በትግራይ ቆላ ተንቤን የህወሓት የጦር መሳሪያ ማከማቻ ናቸው የተባሉ ቦታዎች ላይ ተደጋጋሚ የድሮን ድብደባ መካሄዱ ታውቋል። በትላንት ዕለት ማለትም ጥር 23 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ጀምሮ ሚሽን 369 በሚል መጠሪያ ስም በተሰጠው የአየር ልዩ ኃይል ወይም ኃይል ልዩ ኦፕሬሽን በቆላ ተንቤን በተፈጸመ ድብደባ ህወሓት ለዓመታት ያከማቻቸውን የጦር መሳሪያዎች መውደሙ ታውቋል። ህወሓት ታዲያ ትላንት ባወጣው መግለጫ የአፍሪካ ህብረት ያቀረበውን የሰላም ጥሪ በመቀበል ለውይይት ዝግጁ መሆኑን የድሮን ድብደባው ከተፈጸመ በኋላ ባወጣው መግለጫ አስታውቋል። በዚህም ታዲያ በዛሬው ዕለትም ዳግመኛ በዚሁ አካባቢ ማለትም በቆላ ተንቤን የህወሓት የጦር መሳሪያ ማከማቻ ናቸው ተብለው የታሰቡ ሌላ ቦታ ገጠራማ አካባቢ በዋሽ አካባቢ እንዲሁም በጫካ አካባቢ የነበሩ ቦታዎች የአየር ድብደባ እንደተፈጸመባቸው ታውቋል። ታዲያ ይህ ያስደነገጠው ከቀድሞ ስህተቱ አልታረም ያለው የህዝባዊ ወያኔ ሓርነት ትግራይ የህወሓት ፓርቲ ይህንን የሚከተለውን መግለጫ ወጥቷል። በዚህም ታዲያ ህወሓት ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ እንደሆነም ገልጿል። ይህም በተመለከተም ቢቢሲ አማርኛ የሚከተለውን አጠር ያለ መረጃ አድርሶናል። ህወሓት ትላንት ጥር 23 ቀን 2018 ዓ.ም በይፋ የማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና ለመረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁልጊዜው ለንግግር ዝግጁ ነኝ ሲል ተደምጧል። በህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተውን ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ አርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞንኛ ክስተቶች እጅግ እንዳሳሰባቸው ኮሚሽኑ አክለው ገልጸው እንደነበረም አድርሰናችሁ ነበረ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው የትግራይና የፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናልን ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾም የአፍሪካ ህብረት ይህንን እንደሚያደርግ እምነት እንዳለውም አስታውቋል። በዚህም መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ገልጿል። ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱ የሚታወስ ነው። የዜና ወኪሎቹ ኤኤፍፒ እና ሮይተርስ የአማራ እና የትግራይ ክልሎች ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ መዘገባቸውም የቅርብ ጊዜ ትውስታችን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ማለትም ኢሰመኮ ካለፈው ሳምንት እሁድ ቀን ጀምሮ
በትግራይ በአማራና በአፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ማረጋግጠው ነበር። ኮሚሽኑ በተለይም ደግሞ በጸለምት መጋሌና በዓላ አካባቢዎች የተነሱትን ግጭቶች የሰው ሕይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ ማስታወቀው ነበር። ህወሓት በመግለጫው በጸለምት ስለተነሳው ግጭት ያለው ነገር የለም። በተመሳሳይ ፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ በይፋ አልሰጠም። በጸለምት የተነሳው ግጭት በተጨማሪ አርብ ጥር 22 ቀን 2018 ዓ.ም በትግራይ ክልል ማዕከላዊ ዞን ውስጥ የሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት የድሮን ጥቃት መፈጸማቸውን ቢቢሲ ያነጋገራቸው ወይም ያገኛቸው መረጃዎች ያመለክታሉ። እንትጮ በተባለች ከተማ በተፈጸመ የድሮን ጥቃት አንድ የሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማው ፖሊስ ለቢቢሲ ትግረኛ ተናግሯል። በተያያዘም የቀድሞ የትግራይ ክልል ጊዜ አስተዳደር አቶ ጌታቸው ረዳ የሚመራው ተቃዋሚው ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ኋላ ቀር ቡድን ሲል የጠራውን አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲልም ወንጅሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ፓርቲ ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ሲልም ስጋቱን ተናግሮ ነበር። ይህን ውጥረት ተከትሎም የኢትዮጵያ አየር ኃይል ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች ከጥር 21 ቀን 2018 ዓ.ም ጀምሮ ላልተወሰነ ጊዜ ማቋረጡ የሚታወቅ ነው። የተወደዳችሁ አድማጮቻችን ወደ ተከታዩ መረጃችን የምናልፍ ይሆናል። በዚህም በመግቢያችን ላይ እንዳስደመጥናቸው በትግራይ ክልል ሰሜናዊ አካባቢና በኤርትራ በደቡባዊ አካባቢ በሚያዋስኑ አካባቢዎች የትግራይ ከፍተኛ አመራር ሊያልፍ ሲል በቁጥጥር ስር መዋሉ ታውቋል። ከደቂቃዎች በፊት በተሰማው መረጃ ሂሞራ በተባለችው አካባቢ ማለትም በኢትዮጵያ ውስጥ የምትገኝና ጥቂት ኪሎ ሜትር በጣት የሚቆጠሩ ኪሎ ሜትር ከተሄደ በኋላ ደግሞ ወደ ትግራይ የምታስኬደው ይህች አካባቢ መነሻቸውን ከሽሬ አድርገው ከዛም አዲ ዳእሮ ከዛ ደግሞ ሽራሮ አድርገው ከጥቂት ቀናት በኋላ ደግሞ በዚች ከተማ በማድረግ ከተማን ማለትም የትግራይ ክልል ይችን አነስተኛ ከተማ ለማቋረጥ ሲሞክሩ በኢትዮጵያ የመከላከያ ሰራዊት በቁጥጥር ስር የዋሉት እነዚህ የከፍተኛ የትግራይ አመራር ኮሎኔል ሀዱሽ ገብረ ትንሳኤ ሲሆኑም እኚህ ኮሎኔል ከዚህ ቀደም በህወሓትና በፌዴራል መንግስቱ ከአንድም 2-3 ጊዜ በ3 ዙር ጭምር ጦርነት ሲካሄድ የህወሓት ቡድንን በሎጂስቲክ እንዲሁም በከፍተኛ የወታደራዊ አመራር ቦታ ላይ በማገልገል እንዲሁ የህወሓት ሚዲያዎች ላይም ጭምር ድምጽ ወያኔና የትግራይ ቴሌቪዥን እንዲሁም በተለያዩ የዲያስፖራ የትግራይ ድምጽ የሆኑ እንዲሁም አፈቀላጤ የሆኑ የትግራይ ፕሮፓጋንዳ ሲሰሩ የነበሩ የትግራይ አክቲቪስቶችም እንዲሁ በዩቲዩብ ገጻቸው ሲያስተላልፏቸው ነበር። እኚህ ከፍተኛ ባለስልጣን ታዲያ ወደ ኤርትራ ለማምራት በዚህ ከተማ ድንበር ላይ በቁጥጥር ስር እንደዋሉ ነው የታወቀው። ገቢ ሆነዋል። ይህም ከፍተኛ የሆነ ድንጋጤ እንደፈጠረባቸው ነው የታወቀው። በተለይም ደግሞ እነ ደብረጽዮን ገብረ ሚካኤልና እነ ሞንጆሪኖ ከትግራይ ክልል በመውጣት ወደ ኤርትራ ለማቅናት ዝግጅት ላይ ናቸው ተብሎ ትላንትና ከዛሬው ዕለት ጭምር ከትላንት በስቲያ ጀምሮ መረጃዎች እየወጡ ይገኛሉ። ምናልባትም እንግዲህ አንዳንድ ባለስልጣኖች ከወጡ በኋላ ዋናዎቹ ባለስልጣናት መንገዱ ከጸዳ በኋላ የመውጣት እቅድ እንደነበራቸው የሚያሳይ ነው። ይህም መረጃ በስፋት ወደ ኤርትራ ይሄዳሉ ተብሎ የተጠረጠረውን የሚያረጋግጥ ሊሆን ይችላል። ነገር ግን እኚህ ከፍተኛ የህወሓት ኮሎኔል በቁጥጥር ስር ውሏል። ባለስልጣኑ በቁጥጥር ስር ከዋሉ በኋላ ምን አይነት እርምጃ ተወሰደባቸው እንዲሁም ምን አይነት ሁኔታ በቦታው ነበረ የሚለውን ለማጣራት ተሞክሮ ነበረ። በደረሰን መረጃ መሰረት ጥቂት የሚባሉ ኮሎኔሉ ጠባቂዎች በተኩስ ልውውጥ መቁሰላቸው ታውቋል። የሞተም ሰው ምንም እንደሌለና በብዙም የተኩስ ልውውጥ ሳይደረግ እጃቸው እንደሰጡ ነው የታወቀው። ታጣቂዎቹም ሆነ እኚህ ከፍተኛ ባለስልጣን በቁጥጥር ስር ውለዋል ማለት ነው የጦር ባለስልጣኑ። ውድ አድማጮቻችን ወደ ተከታዩ ዜናችን እናልፋለን። ተከታዩ መረጃችን የሚሆነውም እጅግ አጨቃጫቂውና ብዙ ጥያቄ ሲያስነሳ የነበረው የወልቃይት ጉዳይ ጋር በተያያዘ ሲሆን ከወልቃይት አስቸኳይ መግለጫ ተሰጥቷል። ከወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የተሰጠው መግለጫም የሚከተለው ነው። ከትላንት በስቲያ ማለትም ጥር 22 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ አስመልክቶም የምርጫ ክልልና ምርጫ ጣቢያዎች ዝርዝር መረጃ ይፋ ማድረግ ይታወቃል። በዚህ መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር ተጠቅሰው ተመልክተናል ይላል መግለጫው። መግለጫው አክሎም ምርጫ ቦርዱ ለወደፊቱ የመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለህዝብ ይፋ እንደሚያደርግ
እንደሚያደርግ አስታውቋል። ዳሩ ግን ይላል ይህ መግለጫ የወልቃይት ጠገዴ አማራ ማንነትና ወሰን ጥያቄ ከ2008 ዓ.ም ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤትና አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡ ይታወቃል። በመሆኑም ህወሓት በድርጅቱ ውሳኔ አካባቢውን ከ1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ የአማራ ህዝብ ፍላጎትና ፈቃድ ውጪ ወደ ትግራይ ክልል ማካለሉ ይታወሳል ይላል። ስለሆነም ይላል መግለጫው አካባቢያችንን ለሶስት አስርት ዓመታት አማራ ማንነቱን ተደፍጥጦና የትግራይ ማንነት ተጭኖበት መቆየቱ ይታወቃል በማለት አክሎ ወልቃይት ጠገዴ ሰቲት ሁመራ ዞን በሀገራችን በሰሜኑ ጦርነት ህግ ማስከበር ዘመቻ ወቅት ማለትም ከጥቅምት 24 ቀን 2013 ዓ.ም ጀምሮ በተወሰደው እርምጃ ከህወሓት አገዛዝ ነጻ በወጣበት በአማራ ብሔራዊ ክልላዊ መንግስት በዞን ደረጃ ተደራጅቶ በአራት የገጠር ወረዳዎች 5 ከተማ መስተዳድሮችና 93 ቀበሌዎች ራሱን በራሱ በማስተዳደር ላይ ይገኛል። በተጨማሪም ከነጻነት ማግስት አቶ አደም ፋራ የኢፌዴሪ ፌዴሬሽን ምክር ቤት አፈጉባኤ የተመራ ልዑክ ቡድን ወደ አካባቢው የህዝብ ፍላጎትና ሁኔታ ዳሰሳዊ ጥናት በማድረግ ሪፖርት ማድረጋቸውም አይዘነጋም ይላል ይህ መግለጫ። መግለጫው ቀጥሎም የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራ ነን እንጂ አማራ እንሁን አላልንም በሚል መሪ ቃል በተደጋጋሚ ድምጹን በተለያየ መንገድ ማሰማቱም የአደባባይ ሚስጥር ነው በማለትም ስለሆነም ግንቦት 24 ቀን 2018 ዓ.ም በሚደረገው አገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችን ድርሻ ለመወጣት ዝግጁ መሆናችን ያረጋገጥን ስለ ወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል በምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡን ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ ማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲያካሄድ ስንል በአክብሮት እንጠይቃለን ሲል በዚህ መልኩ ከቦታው የደረሰን መግለጫ ያሳያል። ከወልቃይት አስቸኳይ መግለጫ ይህን ይመስላል። እጅጉን የምናከብራችሁ አድማጮቻችን በዚህ የመረጃ ጊዜያችን ያዝናቸው ዜናዎች እነዚህ ይመስላሉ። በቀጣይ በአዳዲስ ትኩስ እንዲሁም መደመጥ ባለባቸው ታማኝ መረጃዎች እንመለሳለን። ይህንን ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቸር ቆዩን።